ጤና ይስጥልን እንደምንላችኋል ውድ የፋኖ ዳይሊ ቤተሰቦች አድማጭ ተመልካቾቻችን ከኢትዮጵያ ውጭ ያላችሁም እንደየሀገራችሁ ሰዓት አቆጣጠር ሰላምታችን ይደርሳችሁ ዘንድ ተመኝተናል። ፋኖ ዳይሊ በየዕለቱ መረጃዎችን እያጠራ ወደ እናንተ የሚያደርስበት ሰዓት ላይ ነው የምንገኘው። ከፋኖ ዳይሊ ለዛሬ አበይትነት የመራረጥናቸው ጉዳዮችን ወደ እናንተ ጆሮ እናደርስና በዝርዝር እየነገርናችሁ ቆይታ እናደርጋለን። የዩቲዩብ ቻናላችንን ላይክ፣ ሸርና ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ በማጋራትም ተደራሽነታችን ከፍ እንዲልና በአማራ ሕዝብ ላይ የታወጀው መንግስት መር ጭፍጨፋና እልቂት ለዓለም አቀፉ ማህበረሰብ ተደራሽ እንዲሆን የበኩላችሁ እንድታደርጉም በአክብሮት እንጠይቃችኋለን። አርዕስተ ዜናዎቹን ቀዳሚ አድርገን እንገራችሁ። አቡነ ጴጥሮስ በ4 ኪሎ ላይ ብርቱ ትችታቸውን አስተላለፉ። ዳዊት ሆነው ወንጭፍ የሚወረውር እንዴት ይጠፋል ከሚለው የአቡነ ሉቃስ ንግግር ጋር የሚመሳሰል ተግሳጻቸውን አሰምተዋል። የአቡነ ጴጥሮስ መልእክት እንዴትና በምን ሁኔታ እንደተላለፈ በዝርዝር እናስደምጣችኋለን። መንገድ እንዲዘጋ ትዕዛዝ አልተሰጠም ሲል የአማራ ፋኖ ብሔራዊ ኃይል አስታወቀ። በተለይ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የበላይ ዘለቀ እዝ በግልጽ ሀሳቡን ይፋ አድርጓል። በጎጃም በወሎና በሸዋም የመንገድ መዝጋትን በተመለከተ በቀጥታ ሆነ በተዘዋዋሪ ሀሳብና መልእክታቸውን አስተላልፈዋል። እንነግራችኋለን። የአምደ ጽዮን ኮር ለተከታታይ 2 ቀናት ባደረገው ውይይት ያለፈውን ግዳጅ አፈጻጸም በመገምገምና የቀጣይ ወቅታዊ የህልውና ትግል ዕቅድ ዙሪያ ተወያይቶ የጋራ ውሳኔዎች ማሳለፉን ይፋ አድርጓል። የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና የጊዮን ብርጌድ ከጠላት ጋር እያደረገ ባለው ተጋድሎ 4ኛ ቀኑን የያዘ ሲሆን በርካታ ድሎች ተጎናጽፏል። የአገዛዙ ኃይል ሰብአዊና ቁሳዊ ኪሳራ ደርሶበታል። ሌላኛው መረጃችን ነው። በተመሳሳይ የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ምኒልክ እዝ በወሎ ቀጠናም ባደረጋቸው አውደ ግንባሮች በወልዲያ ቅርብ ርቀት በጥቁር ውሃ እስከ አፊኬር ባህር ዳር መስመርን በመቆጣጠርና ቃሊም የመሸገውን ዙፋን ጠባቂ ሰራዊት በክፍለ ጦር ሜካናይዝድ ኃይል ከፍተኛ እርምጃ በመውሰድ እድል ተቀዳጅቻለሁ ብሏል። ውድ አድማጭ ተመልካቾች ቀደም ሲል የሰማችኋቸውን አበይት መረጃዎች በዝርዝር እንነግራችኋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። አቡነ ጴጥሮስ በ4 ኪሎ ላይ በብርቱ ትችትና መልእክታቸውን አስተላለፉ። ዳዊት ሆኖ ወንጭፍ የሚወረውር እንዴት ይጠፋል ከሚለው የአቡነ ሉቃስ ንግግር የሚመሳሰል ተግሳጻቸውን አሰምተዋል። ሰሞኑን በዝቋላ ገዳም የደረሰውን ጥቃት በማስታወስ አባታዊ ብሶታቸውን በመግለጫ ዋስተው የተነፈሱት አቡነ ጴጥሮስ አብይን ልክ ማስገባት አለብን በማለት በ4 ኪሎ ላይ እውነቱን ተናግረዋል። ኦርቶዶክስ ከሀገር እንድትጠፋ በዚህ መንግስት ተፈርዶባታል። የህዝብ ሰቆቃ የሚያስፈነድቃቸው መሪዎች አሉን። ከተማና መስሪያ ቤቶች ከኦርቶዶክሳውያን እንዲጸዱ እየተደረገ ነው የሚሉና ሌሎች ጠንከር ያሉ መልእክቶቹን አቡኑ አስተላልፈዋል። ይህ የአቡነ ጴጥሮስ መልእክት ከዓመት ገደማ በፊት አቡነ ሉቃስ የአውስትራሊያ ሀገረ ስብከት ሊቀ ጳጳስ በታህሳስ ገብርኤል በዓል ላይ ካሰሙት ንግግር ጋር የሚመሳሰል ሆኗል። አቡነ ሉቃስ ባለፈው ዓመት ታህሳስ ወር በዓመታዊ የቅዱስ ገብርኤል በዓል ላይ ባስተላለፉት መልእክት ጠቅላዩን እንደ ጎልያድ የሳሉት አቡኑ ዳዊት ሆኖ ወንጭፍ የሚወረውር እንዴት ይጠፋል በማለት የቤተ መንግስት ጠባቂዎቻቸው በተለይ የአብይ ጠባቂዎች አብይ ላይ ተኩሰው ታሪክ እንዲሰሩ ጭምር መቀስቀሳቸው አይዘነጋም። አቡነ ሉቃስ በዚህ ንግግራቸው በፍርድ ቤት የእስራት ውሳኔ ከተላለፈባቸውም ቆይቷል። ሆኖም እርሳቸው ሀገር ቤት ባለመግባታቸው ተፈጻሚ አልሆነም ነበር። አሁን ደግሞ አቡነ ጴጥሮስ የእርሳቸውን ንግግር የሚቀራረብ በሆነ መልኩ መልእክታቸውን ሰደዋል። የቅዱስ ሲኖዶስ ዋና ጸሐፊ የነበሩትና በአሁኑ ሰዓት ደግሞ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ አቡነ ጴጥሮስ ከዓመት ገደማ በላይ ሀገር ቤት እንዳይገቡ ታግደው መቆየታቸው የሚታወስ ሲሆን ብፁዕነታቸው በተደጋጋሚ በሚሰጧቸው ሃይማኖታዊና ፖለቲካዊ ይዘት ባላቸው አስተያየቶች ከ4 ኪሎ ጋር ከበድ ያለ ጥል ውስጥ በመሰንበታቸው ተጥሎባቸው የነበረው ገደብ የተነሳላቸው ባሳለፍነው ግንቦት ወር በተካሄደው የርክበ ካህናት ስብሰባ ላይ እንዲሳተፉ ከተፈቀደላቸው በኋላ ነበር። እግዱ የተነሳላቸው የሲኖዶሱ ጸሐፊነታቸው የስልጣን ጊዜ ማብቃቱ ከታወቀ በኋላ ሲሆን በወቅቱ አቡነ ጴጥሮስ አገር ቤት በመምጣት የኦሮሚያ ቤተ ክህነትን ለማቋቋም ጥረት ሲያደርጉ የነበሩትና ኋላ ላይ ይቅርታ ጠይቀው ወደ ቤተ ክርስቲያን ተመልሰዋል የተባሉት አቡነ ሳዊሮስ አቡነ አብርሃምን በመተካት የተሾሙበትን ራሳቸው አቡነ ጴጥሮስ ተሰናብተው ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ሊቀ ጳጳስ ተደርገው የተሰየሙበትን ጉባኤ ተካፍለው ወደ አሜሪካ ኒውዮርክ ተመልሰዋል። ታዲያ ለተወሰነ ጊዜ ድምፃቸውን አጥፍተው የቆዩት አቡነ ጴጥሮስ ከሰዓታት በፊት ባሰራጩት ቪዲዮ መልእክት በ4 ኪሎ ላይ ከፍተኛ የሆነ ትችት ሰንዝረዋል።
ከእንባ በቀር ምን አተረፍን በሚል ርዕስ አቡነ ጴጥሮስ ባስተላለፉት መልእክታቸው መልካም ነገር ሲመለከቱ የሚከፋቸው ህዝብ ሲያዝን ግን የሚደሰቱ መሪዎች ናቸው ያሉን ሲሉ ወደ 4 ኪሎ ባለስልጣናት ጣታቸውን ቀስረዋል። አቡነ አብርሃም ይህንን መልእክታቸውን ሲያስተላልፉ በዋነኝነት መንደርደሪያ ያደረጉት ከሰሞኑ በዝቋላ ገዳም አባቶች ላይ የተፈጸመውን ጥቃት ነው። ከዚህ በተጨማሪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በየጊዜው የሚደርሰው በደል፣ መከፋትና መግፋት የ4 ኪሎ ስርዓት በቤተክርስቲያን ላይ እልቂት ማወጁን ተናግረዋል። ሰው እያለቀ ችግኝ የሚተክል ክፉ መንፈስ የተጠናወተው ፖለቲካ ነው ያለን ያሉት አቡኑ ቤተ ክርስቲያን እያለቀሰች ነው፣ የችግሩ ምንጭ አማራ፣ ትግሬና ኦርቶዶክስ ነው ብሎ ለስልጣን በእነዚህ ህዝቦች ላይ ጦርነቱን አውጇል። ገዳዩ እኔ ነኝ ብሏል። እርሱን ልክ ማስገባት ካቃተን ማን ነው ለመፍትሄ የምንጠብቀው ሲሉም ተናግረዋል። የኦርቶዶክስ ቁጥር ሰፊ ነው ያሉት አቡነ አብርሃም ይህ ህዝብ ተግባራዊ እንቅስቃሴ ካደረገ ሀገር ቀጠለ ማለት ነው። ይህ ሰው መልካም ነገር የተናገረ መስሎ ወደ ቤተ ክርስቲያን በመጠጋት መሰረታዊ መዋቅሮቿን ተቆጣጥሯል ብለዋል። የሰቆቃው ኤርሚያስ የመጽሐፍ ቅዱስን ቃል በማስታወስም ነቢዩ የተናገረውን አሁን በእኛ ዘመን እየሆነ ነው ያሉት አቡነ ጴጥሮስ በቃን፣ ሁላችንም እንተባበርና ይህንን ክፉ ስርዓት እናስወግድ የሚል ይዘት ያለው መልእክትም አስተላልፈዋል። እርግጥ የብልጽግናው ስርዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ብቻ ሳይሆን እስልምና እምነት ላይም በረጅሙ እጁን በመስደድ መሪዎችን በመምረጥና በማስመረጥ ጭምር ለራሱ ስርዓት የሚጠቅሙና የሚያገለግሉትን ከሰየመ ዓመታት ተቆጥረዋል። በእነዚህ ነባር የኢትዮጵያ ሃይማኖቶች በሚባሉት እስልምናና የኦርቶዶክስ ቤተክርስቲያን ላይ ከፍተኛ ጫና፣ ግፍና በደል እየፈጸመ አብያተ ክርስቲያናትና መስጊዶችንም በከባድ መሳሪያዎች እያወደመ ምዕመኖቻቸውን እየገደለ ከቀጠለ እነሆ 7 ዓመታት ተቆጥረዋል። ወደ ሌላኛው መረጃችን እንሸጋግራለን። ወደ አውደ ግንባር መረጃዎች ነው በቀጥታ የምናልፈው። ውድ አድማጭ ተመልካቾቻችን መንገድ እንዲዘጋ ትዕዛዝ አልሰጠንም አለ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የበላይ ዘለቀ እዝ ባወጣው መልእክት። መንገድ እንዲዘጋ የእንቅስቃሴ ገደብ እንደተጣለ ሆኖ መረጃዎች መናፈሳቸውን ተከትሎ በህብረተሰቡ ውስጥ መደናገር መፈጠሩን ተገንዝበናል። በተለይ ጠዋት ላይ በተለያዩ መናኸሪያዎች ላይ ተሽከርካሪዎች መንገድ ዝግ ነው በሚል ህዝቡ የትራንስፖርት አገልግሎት እንዳያገኝ አድርገዋል። እርግጥ ይህ የፋኖ ትዕዛዝ የመሰላቸውና በተሳሳተ መንገድ መረጃው እየደረሳቸው አሽከርካሪዎችና የህብረተሰብ ክፍሎች ከተለያዩ የማህበራዊ እንቅስቃሴዎቻቸው ተስተጓጉለው ውለዋል። ይህንን በተመለከተ ጥያቄዎች እየቀረቡላቸው የሚገኙ የፋኖ መሪዎች በተለያየ መንገድ መልእክትና ሀሳባቸውን ገልጸዋል። ሆኖም መንገድ እንዲዘጋ እንቅስቃሴ ገደብ እንደተጣለ ሆኖ መረጃዎች መናፈሳቸውን ተከትሎ በህብረተሰቡ ውስጥ መደናገር መፈጠሩን ሰምተናል። ሆኖም ይህንን ትዕዛዝ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ ትዕዛዝ ያልሰጠበት ሐሰተኛ መረጃ መሆኑን እናሳስባለን ብሏል። በቀጣይ አስፈላጊ ሆኖ ከተገኘ ህዝባችን ደህንነትና ጥቅምን በማይጎዳ ሁኔታ ቅድሚያ በማሳወቅ ተግባራዊ ሊደረግ እንደሚችል እያሳወቅን ከሰሞኑ የጀመርነው ወታደራዊ ማጥቃት ጠላትን እየለየ በመምታት ውጊያውን አጠናክረን እንቀጥላለን ያለው የአማራ ፋኖ ብሔራዊ ኃይል የሰሜን አማራ የምኒልክ እዝ የሰሜን አማራ በላይ ዘለቀ እዝ የህዝብ ግንኙነት መምሪያ ኃላፊ ፋኖ አርበኛ ዮሐንስ ንጉሱ ሙጬ ነው መልእክቱን ያስተላለፈው። አድማጭ ተመልካቾቻችን በተመሳሳይም በጎጃም በሸዋና በወሎም ተመሳሳይ መልእክቶች በተለያየ መንገድ የተላለፉ ሲሆን መንገድ የሚዘጋ መመሪያን አላስተላለፍንም፣ ሆኖም እንዳስፈላጊነቱ እንደዚህ አይነት መመሪያ በሚወጣ ጊዜ ለህዝባችን ቀደም ብለን የምናስታውቅ መሆኑ ይታወቅልን ሲሉ መልእክታቸውን አስተላልፈዋል። ወደ ሸዋ ቅንተናል። የአፄ አምደ ጽዮን ኮር ለተከታታይ 2 ቀናት ባደረገው ውይይት ያለፈውን ግዳጅ አፈጻጸም በመገምገምና ቀጣይ በወቅታዊ ህልውና ትግል እቅድ ዙሪያ ተወያይቶ የጋራ ውሳኔዎችን ስለማስተላለፉ ሰምቷል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአማራን ትግል እንደ ሸዋ ለውስጥም ለመደበኛው ጠላትም ከማይደርስበት ከፍታ ላይ እንዲደርስ ካደረጉ 2 ታላላቅ ኮሮች ውስጥ አንዱ በአርበኛ ጠጁ ባበይ የሚመራው የአፄ አምደ ጽዮን ኮር ነው ብሏል። የአፄ አምደ ጽዮን ኮር ከተመሰረተ ጥቂት ወራቶችን ያስቆጠረ ሲሆን በውስጡ 4 ግዙፍ ክፍለ ጦሮችን ማለትም የራምቦ ክፍለ ጦር፣ የምኒልክ ክፍለ ጦር፣ የ7 ክፍለ ጦርና የአፄ ዳዊት ክፍለ ጦርን የያዘ የአማራው ኩራት የሸዋ ለኝታ የሆነ የአማራ ህዝብ እያደረገ ላለው የህልውና ትግል በርካታ መስዋዕትነትን ለተከፈለበት ትግል እስከ ቀራንዮ ድረስ የሚታመኑ የኮር አመራሮች ያቀፈ ታሪካዊ ስሙን በሚመጥን መልኩ ለቃሉ የታመነ በተግባር ሆኖ የተገኘ የምንጊዜ ማስተማማኝ ኮር ነው ብሏል። የአፄ አምደ ጽዮን ኮር ለተከታታይ 2 ቀናት ከሰኔ 21 እስከ 22 ዓ.ም ባደረገው መደበኛ የስራ አስፈጻሚ የጋራ ውይይትም የኮሩ የስራ እንቅስቃሴ በተመለከተ የስራ ግምገማ የተደረገ ሲሆን በግምገማውም ኮሩ የተሻለ የትግል መስመር በመከተል ውጤታማ ስራዎችን መስራቱን የጋራ ስምምነት ላይ ተደርሷል ብሏል። በውይይቱ ከሁሉም የኮሩ አመራሮች የትግሉ ሂደትና የግምገማ ውጤት በተመለከተ የተለያዩ ጥያቄዎች የተነሱ ሲሆን በአፄ አምደ ጽዮን ኮር ዋና ጦር አዛዥና በአስተዳደር መምሪያው በኩል በቂ ምላሽና ማብራሪያም ተሰጥቶባቸዋል።
በተደረገው የጋራ ውይይት ኮሩ ቀጣይ የስራ አቅጣጫዎችን ያስቀመጠ ሲሆን ለሁሉም ለኮሩ አመራሮች የተለያዩ የስራ ስምሪቶችን በመስጠት ውይይቱ በስኬት ተጠናቋል ብሏል። በመጨረሻም የአፄ አምደ ጽዮን ኮር እያደረገ ባለው ወቅታዊ የትግል እንቅስቃሴና የክፍለ ጦሮችን ወቅታዊ አቋምና ቁመና እንዲሁም በሌሎች ተያያዥ የሆኑ ጉዳዮች ላይ የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ከበርካታ የአማራ ፋኖ ደጋፊዎች ለተነሱ ጥያቄዎች ከኮሩ አመራሮች ቃለ መጠይቅ ያደረገ ሲሆን ለተነሱ ጥያቄዎችን የሚመለከታቸው የኮሩ ስራ አስፈጻሚዎች በቂ ምላሽና ማብራሪያ ተሰጥቶባቸው በመሆኑም ወቅቱ የሚጠይቀውን ተጋድሎ ለማድረግና በድል ለማጠናቀቅ የኮሩን የጦር መሐንዲሶችና ምሁራንን በመያዝ ያለፈውን የግዳጅ አፈጻጸም በመገምገምና ቀጣይ የግዳጅ እቅድ ዙሪያ ተወያይቶ የጋራ አቋም በያዘበት ሰዓት አመራሮቹ ስለ ትግሉ ነባራዊ ሁኔታ እንዲያብራሩ ተጠይቀው ለአድማጭ ተመልካቾች ማብራሪያ ሰጥተዋል ብሏል። ወደ አድማጭ ተመልካቾቻችን የዛሬው አውደ ግንባር መረጃዎች በዚህ አያበቁም። ወደ ጎጃም እንሻገራለን። የጊዮን ብርጌድ ከጠላት ጋር እያደረገ ባለው ተጋድሎ አራተኛ ቀኑን ይዟል። በትላንትናው የውሎ ጊዮን ብርጌድ 5 ሻለቃዎች ማለትም መብረቁ አባግስ፣ ናደው ግትም እና ኃይለ ኢየሱስ አድማሱ ሻለቃ በሚገርምና በምና መተሳሰር ጠላትን ሲያሳድዱትና ሲያስጨንቁት ውለዋል ተብሏል። በዛሬው ውሎም በአራት ቦታዎች ማለትም በአጃሊ፣ በኮለል፣ ድንጋይ ገበጣና አሽኳር በር ላይ ውጊያ ተካሂዶ ኮለል ቀበሌ የመሸገው አሸባሪ ኃይል ኮለል ገብርኤል ቤተክርስቲያን መሸጋ አድርጎ ያለ ሲሆን አባይ ምንጭ የመሸገው የብልጽግና አመራር ፌስታሉን በየመንገዱ እያዝረከረከ ወደ ግሽና ይድብ ትምህርት ቤት ፈርጥጧል ብሏል። የጊዮን ብርጌድ ትላንትናና ዛሬ ማርፈጃውን ባደረገው ትንቅንቅም ከ250 በላይ እስረኛ ሙሉ በሙሉ ያስለቀቀ ሲሆን ከ10 በላይ የጠላት ኃይልም በመደምሰስ ቁጥሩ ያልታወቀ የጠላት ኃይል ቆስሏል። ከ1000 በላይ የክላሽና የብሬን ተተኳሽ ተማርኳል ሲሉ መረጃውን አውጥተዋል። ወደ ወሎ እናቀናለን። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የምኒልክ እዝ የምስራቅ አማራ ኮር 1 አሳምነው ክፍለ ጦር ትላንት ሰኔ 22 2017 ዓ.ም በወልዲያ ከተማ አቅራቢያ ጥቁር ውሃ እስከ አፍሪኬር ባህር ዳር መስመርን በመቆጣጠርና ቃሊም የመሸገውን ዙፋን ጠባቂ ሰራዊት በክፍለ ጦር ሜካናይዝድ ከ20 በላይ በመደምሰስ እንዲሁም የሰሜን ወሎ ዞን መቀመጫ ወልዲያ ከተማ ህዝቡን ከብልጽግና ግዳጅ ሰልፍ በመታደግ ድል አስመዝግቤያለሁ ብሏል። በሰሞኑ ብርቱ ትንቅንቅና ተጋድሎ ምስራቅ አማራ ቀጠና ምኒልክ እዝ በፋሽስቱ ብልጽግና አገዛዝ ሰሜን ወሎ ላይ የነበረውን የሶስት ኮሮች ዘመቻ ማዕበል ከመቀልበስ ባለፈ ሙሉ ለሙሉ መደምሰስና ማጽዳት የምንችልበት ጊዜ ላይ መድረሳችንን ወዳጅም ጠላት የሚያወቀበትና የተረዳበት ድንቅ ተጋድሎ ነበር ብሏል። በዚህም ድንቅ ተጋድሎ ፋሽስቱ አገዛዝ የፋኖ ጠንካራ ይዞታዎችን ለመቆጣጠር ባደረገው ማጥቃት በምትኩ የወረዳና የዞን ከተሞችን ብሎም የፌዴራል መንገዶችን መቆጣጠር የምንችልበትን ተጋድሎ በማድረግ የጠላትን ቅስም መስበር ችለናል። ከዚህ ተጋድሎ መካከልም ያሳምነው ክፍለ ጦር ወልዲያ ከተማ አቅራቢያ ጥቁር ውሃና እስከ አፍሪኬር በመቆጣጠር ብሎም ወልዲያ ላይ ሊደረግ የነበረውን የፋሽስቱ ብልጽግና የግዳጅ ሰልፍ በማስቀረት አሳይቷል ብሏል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የምኒልክ እዝ የሚዲያና ህዝብ ግንኙነት መምሪያ ክፍል ያወጣው መልእክት ያስረዳል። ውድ አድማጭ ተመልካቾቻችን የዛሬ የፋኖ ዴይሊ የመረጃ ሰዓታችን እስካሁን ያስደመጣችሁ መረጃዎች ነበር ያጠናቀረው። ለዛሬ እዚህ ላይ እንጨርሳለን። ምናልባት በአመሻሽ የመረጃ ሰዓታችን አዳዲስ እውነቶች ካሉ እነሱን ይዘን የምንቀርብ ይሆናል። እስከዚያው ድረስ ግን ባላችሁበት ሰላም ሁኑ። መልካም ጊዜ